አንድ የሚያስገርም ነገር ልንገርክ። ከመጽሐፍ ቅዱስ የተወገደ አንድ መጽሐፍ አለ ብሎ ብታውቁ? ይህ መጽሐፍ የወደቁ መላእክትን ነፍሊም ተብለው የሚጠሩ ግዙፍ ሰዎችን እና የዓለም መጨረሻን የሚገልጽ ምስጢር ይዟል። ይህ ነው የኖህ ታሪክ። የኖህ መጽሐፍ ከጥንታዊ እና ከምስጢራዊ መጻሕፍት መካከል አንዱ ነው። በክርስቶስ በፊት ከ300 ዓመት እስከ 100 ዓመት ድረስ እንደተጻፈ ይታሰባል። ይህ መጽሐፍ ለኖህ ይመደባል፣ ከእግዚአብሔር ጋር የተመላለሰ እና በድንገት የጠፋ ሰው። ይህ መጽሐፍ ሌሎች መጻሕፍት ያልተናገሩትን ምስጢሮች ይገልጣል፣ ስለ ሰማይ፣ ስለ መላእክትና ስለ ዓለም ሥርዓት። ነገር ግን ከመጽሐፍ ቅዱስ ተወግዷል። እስከ ዛሬ ድረስ የሚቀበለው አንድ ብቻ ነው። ይህም የኢትዮጵያን ኦርቶዶክስ ተዋሕዶ ቸርች ነው። ለብዙ ዘመናት የጠፋ ነበር። ነገር ግን በ1700ኛው ዘመን በኢትዮጵያ ተገኘ፣ በጄምስ ብራስ ተብሎ በሚታወቀው ተመራማሪ። ከዚህ በኋላ የሚያስገርም ታሪክ ይጀምራል። መጽሐፉ ስለ ባድሴረስ ይናገራል፣ ሰዎችን ለመጠበቅ ወደ ምድር የተላኩ መላእክት። ነገር ግን እነሱ ኃጢአት ሠሩ፣ ወደ ምድር ወረዱ፣ ከሰዎች ጋር ተጋብዘው ኖሩ፣ የተከለከለ ዕውቀትንም አስተላለፉ። ይህ ውስጥ የጦርነት መሳሪያ፣ አስማት እና ምስጢራዊ ሳይንስ ይካተታል። ከሰዎች ጋር ያላቸው ግንኙነት የፈጠረው ኔፕሂሊም ተብለው የሚጠሩ ግዙፍ ፍጥረታት ነበሩ። እነዚህ ግዙፎች ክፉ ሆነው ምድርን አጠፉ፣ ሰዎችንም በኮይል አገዙ። ይህም እግዚአብሔር ዓለምን በውሃ እንዲያጠፋ አንዱ ምክንያት ነበር። ነገር ግን መጽሐፉ ከዚህ በላይ ይሄዳል። ኖህ ወደ ሰማይ ይወሰዳል፣ የዓለም ሥርዓትን ይመለከታል። ፀሐይ እና ጨረቃ እንዴት እንደሚንቀሳቀሱ፣ ከዋክብት እንዴት እንደሚንቀሳቀሱ፣ እንዲሁም የሞት በኋላ ፍርድ እንዳለ ይገልጣል። ጻድቃን ይከበራሉ፣ ኃጥአን ይቀጣሉ። እንግዲህ ለምን ከመጽሐፍ ቅዱስ ተወግዷል? አንዳንዶች እንደሚሉት በመላእክትና በምስጢራዊ ዕውቀት ላይ ያለው ትምህርት ከባድ ነበር። ሌሎች ደግሞ የመንፈሳዊ መሪዎችን ሥልጣን ይፈታል ብለው ያምናሉ። ምንም ሆነ መጽሐፉ ከመደበኛ መጽሐፍ ቅዱስ ተለይቶ ተወግዷል፣ ከኢትዮጵያ በስተቀር። ዛሬም ድረስ ይህ መጽሐፍ በዓለም ላይ ከፍተኛ ክርክር ያለበት ነው። እውነት ነው ወይስ ታሪክ ብቻ? አንድ ነገር ግን ግልጽ ነው። የኖህ መጽሐፍ እስከ ዛሬ ድረስ ሰዎችን ያስደንቃል እና ምናልባት አንዳንድ ምስጢሮች ሊረሱ አይገባም።